እንደምን ዋላችሁ ከተወሰኑ ደቂቃዎች በኋላ አዲስ አበባ የምንደርስ በመሆኑ በወንበሮቻችሁ ላይ በሚገኝ መታሰሪያ ቀበቶ እንድትታሰሩና የመመገቢያ ጠረጴዛችሁን ወደ ወንበሮቻችሁ እንድትመልሱ እናሳስባለን አመሰግናለሁ ደግሞ ለምን ነው ለሞሆኑ ልጅሽ ለልጅ ቂሎና ደረሰች አላወኩም ዛሬ ትመጣለች አሃ ለዚህ ነው ያመመሽ ጸጉሽን የምትጎነጎኝው እማዬ ኢንሴቲቭ ጥጥ ሊፈትሉ ነገር ሊፈትሉ ነው የሚመጡት ኧረ ሚሚ ዝም በይ አሁን እስቲ ገና ለገና ባይሮፕላን በራ መጣይ ተብሎ ይሄ ሁሉ ሽርጉድ አበስ ገበርኩት ወገኞች አረቴ በመለያችን ክፋት ተናገር ይታይ ጥሩ አይደለም አመልዬ አሁን ጥሩዬ ቤት ተለቆ ሊወጣ ነው አሃ ጭራሽ ነው ክፉ ተናጋሪ ሆንኩና አረፍኩት አሁንማ ልጅሽ ደርሳለሽ አንቀባረች ለዚህ ነው አረቴ እንዲህ አትናገሪ ምንም ቢሆን የክፉ ቀን ዘመዴ ጎረቤቴ ነሽ ድሮም እኛ ሲሞላልን ሷይ ምን አሻንቺ ወዳጅ አሳጣሽና ያልሰማው መሰለሽ ጥራጊ አያመለ ቁጣሽ እንኳን ይናፍቀኛል እኮ ብታመም አስታምነሽ በተስኪያን ወስደሽ የምታሳልሚኝ የእውነት ዘመዴ አንቺ ነሽ ድሮ ነበረ አሁንማ ልጅሽ ደርሳ በተስኪያን የሚያሳልምሽ ቀርቶ ጸጉር አበጣሪም ተቀጠረልሽ ይሄው እኛም እንደ ጠላት ተቆጣን ለኔም ላመዳፋሿ እሱ አለልኝ የላይኛው ጌታ አረቴ ጥራት ታውሪ ማህፀንሽ አልተዘጋ ያንቺስ ምን አጎደለብሽ እስቲ የኔ ልጅማ ምን ያጎልብኛል አንቀባሮ ይዞኛል እንጂ ቀድሞውንም እኮ ሰው ፊት አላየው ሰው ቤት አልገባ ታዲያ አይንሽን ከልጄ ላይ ማንሳት ነው ሞች ሆነሽን ነው እንዴ ቋንጥጫ አሳደኳልሽ ነች እኮ ምንሽ ነው ፌቨን ቅድም ስለበዛብን ያልተናገርኩሽ ምንሽ ነው ቁስ ይዘሽ ደግሞ ሰው ፊት የምትቀርቢው አይደለም እኮ አስረድቼሽና ቅድም ነገርሻለሁ ችግር ገጥሞኝ ነው ምንድነው ችግር ከገጠመሽ ለሀገሪቱ ፖሊስ ምን ለኛ ማሳወቅ የለብሽም ይቅርታ በጣም እኔ ጉዳይ ለኦፊስ ማሳወቅ አለብኝ ስለዚህ ስትወጪ እዛ ሄደሽ እንድትነጋገሪ ሄድ ኦፊስ
አዎ ሄድ ኦፊስ ይሄ ስራ እኮ መተዳደሪያዬ ነው አይመለከተኝም ሄድ ኦፊስ ከሄድሽ እኮ ባረራለሁ ቤቷን ለቅቅ ያለው ብላ ልጄ ዘንድ አልላክም ያለችኝ እንደሆነ ፈጣሪ አይለመነኝ እረግማታለሁ አሁን ክፋቷ ነው እንጂ ባለ ኮንዶሚኒየሙን የውሸት ከምታገባ ልጄን የውሸት አግብታ ሳይከፍል በየጊዜው እየመጣ ይጠይቀኝ አልነበረም ክፋቷ ክፋቷ ወይ ክፋቷ Saidie na sumu yako. Mbona ukunoka moto? Nyoka na haraka. Hello Maye. Hello Maye. እንደና ጌታዬ እኔማ ፎቶን ስልኬ ላይ ሳላስቀር ቁጥሩ ብቻ ሲሆንብኝ ማን ነው ብዬ አው ማየ በጓደኛዬ ስልክ ነው የምደውልልሽ ለመሆኑ የላኩልህ ዕቃ አልደረሰህም ደርሶኛል ማየ የደወልኩት ምንም ዕቃ እንዳላኩልሽ ልነግርሽ ነው እቺ መናጢ ፌበና አልወስድም ማለች አይደለ ሌላ ስራ በዝቶባት አልተመቻትም ነበር ዛሬ ትመጣታለች እልክ ልኳን ነው መነግራት ማየ እንዳገኘሻት ትደውልልኝ ንገሪያት ጥፋቷን ስለምታውቅ አደውልም ጥለሄደችው ካስላለ ግድ የለሽም ንገሪያት እኔማ መንገዶ ይነግራታለሁ እሺ ማየ በተረፈ ደህና ሁኚ Ulikuwa unaongea na nani? Ulikuwa anaongea na mama. Yo! Kuiza huyo msichana.
ድራሻ ቢስ እናንተ ለቀቃችሁ እንደሆነ ያማን ወርቅ ባሻ ቤት የቁሻሻ መጣያ ነው እንዴ? አንቺ እኮ ነው እንዴ ነኝና አሉ ጋስፋይሳ አንቺ ነው ቆምሽ ሚሚ አንሹና ነግቢ እባክሽን። ኧረ እንደው ምን ጉድ ነሽ? ውይ ድራሻ ቢስ አነዛ አንተ ሽብልቅ ምን አባክ ነው የምትለፈልፈው? ግባና ቶሎ አስተናግዳቸው። ጫማዬን እኮ ያስተናግድ ለዛ ያለመደብኝ ጫማ ማስወልወሉ ደንበኛ ለመሳብ ነው ወይስ ኮረዳ ለመሳብ? አረጋሽ ከብ ትንሽ አቧራ አቤት ቀድሞውኑ ጽዳት የታውቁና ነው ወግ ነው አሉ። ዋልኩ እንጂ ዋልኩ። አንተ በዚህ ሰዓት መተህ ነው አደርክ የምትለኝ? ትራንስፖርት ነው እና እኔ ምን አገባኝ? ታዲያ ትራንስፖርት ካጣ በስፖርት ዱብ እያልክ አትመጣም ነበር? ተው አንተ ሰው ተው አርፈህ ስራህን ስራ። አለበለዚያ ያቺ የቀረችን ደሞዝን እከረክምልሃለሁ። ጋሽ እኔ በጠዋት እየሮጥኩ እኮ በሉና ቶሎ ብላችሁ አስተናግዷቸው። በጣም እኮ ምግብ ብትባል ኖሮ ሳይከካ ሳይጋገር በሰዓቷ ከች ትል ነበር። ምን ገደል እኮ ይቅርታ አታርፍድ አንተ በተለይ አንተም አንተን እንጂ አትመጣ እኮ ምን አለሽ? ዛሬ ትቀጫለሽ። በዋዜማ ማህበራችን አበሻ ቀሚስ ያለበሰ ሰው ታፋቅ። እባክሽን ዶክተር ሰውነ በዋዜማ ማህበራችን እኮ የምንረዳዳበት እንጂ የምንቀጣጣበት አይደለም። ሴት እንዴ ቅጣቱ በየወሩ ለምንረዳቸው አረጋውያንና ህፃናት እንጂ ኪሳችን አይገባም። እንደውም በደንብ አጥፉና ተቀጡ። አንዱ ገበያችን እሱ እኮ ነው። ልክ ነሽ ፍሬ። ጊዜ ነው እንደምትቃወሙ ቲቲ አቁም። ሁሌ በቃ እንደምትዩ አንዳንድ ሲነገር ስሜ አንዳንድ እንደዚህ ብትሆይ እሱ ቀራይ በቃ እንዴ ፍሬው ታወርታለች አይደለ? አሁን ደግሞ ለሊድን ስጡኝና ይልናገር። እሺ ተናገሪ ሰላም። የሰብሳቢ አይደለሽ? እሺ ትዞ የከፈለችው 500 ብር መቀጫ የሚውለው ለእርዳታ እሱ ምን ይመስማማል? ሆኖም ግን የዋዜማ ጓደኛሞች ማህበር ዋና ዓላማ ግን ችግራችንን በመረዳዳት መፍታት ነው አይደል? ጎሽ እንደይልቅልሽ ተከይሻ ግን ዛሬ ትዙ ያገር ልብስ ያለበሰችው የሆነ ነገር ገጥሟት ይመስለኛል። ለማንኛውም ትዙ ሂጂና አሁን ገንዘቡን አንቺ የሆነ ነገር ሆናለች። ምን ማለት ነው? እንጃ። ትዙ ዛሬ አበሻ ቀሚስ አለመልበስሽ ብቻ አይደለም ፍስስ ማለትሽ ራሱ እኮ በጣም ያሳሰበን። ሰንደዬ ትንሽ ችግር አጋጥሞናል። ምን ሆነሽ ነው? ምንድን ነው? አዝናለሁ ፌቨን። ላልተወሰነ ጊዜ ከስራ ታግደሻል። ላልተወሰነ ጊዜ? ጉዳይሽን በደንብ ማጣራት ይኖርብናል።
እኔ እኮ እጄ ሰምቻለሁ። እኔ ህጉን ተገብራለሁ እንጂ ህጉን አላወጣሁትም። እሺ ምን እንዳደረግ ነው የምትመክሪ? ደውለን ጠራሻለን፣ መልስሽን በደንብ ታስረጃለሽ። እሺ እገዳው ያለ ደሞዝ ነው? አዎ ካልሰራሽ አይከፈልሽም። ባለቤቴስ ነፃ ትኬቱን መጠቀም ይችላል? እሱን በተመለከተ በሚቀጥለው አሳውቅሻለሁ። እሺ የት ልግባ? ምን ልሆን? እሺ እሱማ የት ትገቢያለሽ? ትዳር ነው ተጥሎ አይኬድ። እንዲህም አድርጎ ትዳር የለም። ትዳር ምድር ላይ የቆየው በእናቶቻችን ትዕግስት ነው ይባል የለ? መታገስ ነው እንግዲህ። የኔ በጣም በዛ። የምን ለቅሶ ነው? በቃሽ ትሱ። ምን አላለቅስም? ግሩም እኮ ነው ትዳሬ። አይዞሽ ትዙዬ፣ የኔ እኮ እንዲህ ከባድ ነገር አልመሰለኝም። ትዙ በቃ አታልቅሽ። ሰላም የት ነገር በያት እንጂ የተጨበጠ ማስረጃ ሳይኖር እርግጠኛ ሳትሆኝማ ራስሽን አትጉጂ። ባልሽ እንዲህ ሲያስቸግርሽ እስከ ዛሬ ለምን አልነገርሽም? ቆይ በየወሩ ቤትሽ ስንሰበሰብ ለምን አልነገርሽም? እንደዚህ የሚያስለቅስሽ እንጂ ግሸሽሽ ለብቻሽ ትጎጃለሽ። አሁን የሆነ ሆኖ በዋዜማችን ችግራችንን ሳንደባበቅ ምስጢራችንን ሳናወጣ ኖረናል። አሁን ትዙ ዘግይታም ቢሆን ነግራናለች። ስለዚህ አሁኑኑ አንድ ነገር መዘየር አለብን። ስለዚህ ሀፍቴ ወደ ልጅ ነው ህንዶቹ ጋር መልሼ እደውላለሁ። እንዴ ልጅት መልሼ እደውላለሁ አልኩ እኮ። ማስቲካ ትፈልጋለህ? ቆይ ከመቼ ወዲህ ነው አንቺ መች ለብሰሽ የምትወጪው? ከዛሬ ጀምሮ ልጆቹን በጨለማ ትተሽ ትወጪ ነው? ግሩም አንተን ጠይቄ ያውቃለሁ? ልጆቹን ለማን ትተሽ የት ልትሄጂ ነው? ወደ ፈለግኩበት። አሁን በደንብ መነጋገር አለብን።
ነው።